ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ ሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በስልጣን ላይ ያለው መንግስትም ሆነ የኢትዮጵያ መከላከያ ሰራዊት በጦርነት ሊፈርሱ እንደማይችሉ በውጭ ያሉ የተቃዋሚዎች ስብሰባና አብረዋቸው የሚሰሩ በጋራ መገምገማቸው ተሰማ። በግምገማው መሰረት የጠመንጃው ትግል እንዳለ ሆኖ በስፋት የከተማ አመጽ እንዲሁም በእምነት ተቋማት ውስጥ ያለው ሴል ልዩነት እንዲቀጣጠል አቋም ተይዟል። አዲስ ሪፖርተር ይህን የሰማችው ከፋኖ የተለያዩ አደረጃጀቶች መካከል የኮሎኔል ፋንታውን ሙሀባ ኃይሎች አመራር ነው። የአካባቢው የአዲስ ሪፖርተር ዘጋቢ የጠቀሳቸው አመራር እንዳሉት የከተማ ውስጥ የህቡ ትግል ይቀጣጠል የሚለው መረጃ የደረሳቸው ከሻዕቢያና ትህነግ ጋር በጋራ እንደሚሰራ ከሚታወቀው የጎጃም ፋኖ አደረጃጀት ሲሆን እሳቸው ባሉበት የፋኖ አደረጃጀት ውስጥ ለጊዜው የተያዘ አቋም ግን እንደሌለ አመልክተዋል። በእምነት ተቋማት ውስጥ ስላለውና እንዲደረግ ስለታሰበው ጉዳይ ግን ለጊዜው ዝርዝር መረጃ እንደሌላቸውም ጠቁመዋል። በውጭ ሀገር ያሉ የመንግስት ተቃዋሚዎች በሚከተሏቸው የተለያዩ የትግል ስልቶችና ከጀርባቸው ባሉ ሀገራትና ቡድኖች ፍላጎት ሳቢያ አለመግባባት ይታይባቸዋል። በተለያዩ ጊዜያት ከውስጣቸው የሚወጡ መረጃዎች እንደሚያሳዩት በዚሁ ልዩነታቸው ሳቢያ አብረው ይታዩ እንጂ የማይዘልቁት ይበዛሉ፣ አሊያም አብረው ሆነው የተለያዩ ናቸው በሚባል አይነት ጥምረት ውስጥ ይኖራሉ። እነዚህ በውጭ ሀገር ሆነው በገሃድ በህቡ አገር ቤት ካሉ ህጋዊና ህገወጥ አደረጃጀቶች፣ ግለሰቦች፣ ቡድኖችና ታጣቂዎች ጋር ግንኙነት መስርተው የሚሰሩ ጥምረቶች፣ ድርጅቶች፣ ማህበሮች፣ የሙያ ማህበራት ነን የሚሉ ሚዲያዎች ወዘተ በየአጋጣሚው ሁሉ ይህ መንግስት ሊወድቅ አንድ ሐሙስ እንደቀረው በልበ ሙሉነት በመናገር የሚታወቁ ናቸው። በአገር ቤትም ቀደም ሲል ትህነግ፣ አሁን በቅርብ ፋኖ የብልጽግና መንግስትን በሳምንታት ውስጥ እንደሚጥሉ ሲያስታውቁ ነበር። የከተማ አመጽ የተሰኘው ኢሃፓ ስሙ በተነሳበት ቦታ የሚታወሰውን የትግል ስልት በገሃድ እንደሚጀምር የጎጃም ፋኖ መሪ ዘመነ ካሴ በይፋ ማስታወቁን ጠቅሰን ዜና መዘገባችን ይታወሳል። ይህ ስልት በህቡ ከተማ ውስጥ ተመሳስሎ በመኖር በተለያዩ አግባቦች በተመረጡ ሰዎች ላይ ግድያ፣ አፈና፣ አካላዊ ጉዳት ማድረስ፣ ንብረታቸውን ማጥቃት የሚካተት እንደሆነ በወቅቱ የሆነውን ያዩ በተለያዩ አጋጣሚዎች ምስክር ይሰጡበታል። በኢትዮጵያ በጭራሽ ሊደገም የማይገባው ኢትዮጵያ በርካታ ልጆቿን የከሰረችበት ጠባሳውም ብዙ ቤተሰቦች ዘንድ አሁን ድረስ ያልሻረ ስለመሆኑ በስፋት የተጻፈበት የኢትዮጵያ ጥቁር ታሪክ ነው። አሁን ላይ በጠመንጃ በሰላማዊ ትግል፣ በአመጽ፣ በከተማ ውስጥ አመጽ ሁሉንም በማቀላቀል እንደ ሁኔታው የሚጓዝ ሁሉም እንዳይሆኑ በፍራቻ ወደ አክቲቪዝም የተመለሱ ወዘተ መንግስት በጠመንጃ እንደማይወድቅ አቋም መያዛቸው ነው የተገለጸው። ይህንን አቋም እንደሚያውቁ ነዋሪነታቸው አሜሪካ ያደረጉና አብሮነት ውስጥ የሚሳተፉ ለዲሲ ተባባሪያችን ገልጸዋል። በኮሎኔል ፋንታውን ሙሀባ የሚመራው ኃይል አመራር እንደሆኑ የሚታወቁት እኚሁ ሰው ለአዲስ ሪፖርተር የአካባቢው ምንጭ እንዳሉት መንግስት በጠመንጃ እንደማይወድቅ አቋም የተያዘው በግምት ከወር ተኩል በፊት በወልዲያ በላስታ አቅጣጫ የተሞከረው ኦፕሬሽን በሚታወቀው መልኩ መጠናቀቁን ተከትሎ በተደረገ የጋራ ግምገማ ነው። በሚታወቀው ሲሉ ምን ማለታቸው እንደሆነ እንዲያብራሩ ተጠይቀው ዝምታን መርጠዋል። በአካባቢው ህዝብ በስጋት እንደሚኖር በሚጣልበት ግብርና ቀለብ መማረሩን፣ ትምህርትን ጨምሮ በርካታ አገልግሎት ሰጪ ተቋማት በመዘጋታቸው ሳቢያ በተስፋ መቁረጥ በርካታ ሴቶች ወደ ሰመራ በመሄድ ጅቡቲን እንደ መሸጋገሪያ ለመጠቀም ሲሞክሩ እንደሚያዙ አዲስ ሪፖርተርን ጨምሮ የተለያዩ ኢትዮጵያ ውስጥ የሚነገሩ ቋንቋዎችን የሚጠቀሙ የውጭ ሀገር ሚዲያዎች በተደጋጋሚ እየዘገቡ ነው። መረጃውን የሰጡት አመራር ያሉበት ይህ ኃይል አሁን ላይ ደላንታ አካባቢ የተቀመጠ ሲሆን ውጊያም ሆነ ተኩስ እንደሌለ ህዝቡም ስጋቱ የቀነሰለትና ከመንግስት ጋር መተማመን ፈጥሮ በድርድር ሰላም እንዲወርድ የሚፈልግ እንደሆነ ለመረዳት ተችሏል። በዚህ አግባብ አመራሩ ብዙ መረጃ መስጠት እንደማይፈልጉ መረጃውን የላከው የአዲስ ሪፖርተር ዘጋቢ አመልክቷል። እንደተረዳሁት ሀገሪቱ ሰላም እንድትሆን ፍላጎት የለም ሲሉ ለአዲስ ሪፖርተር የተናገሩት ታዋቂ የኦርቶዶክስ መምህር በቀጥታ ከውጭ ሀገር የተላለፈውን መመሪያ ቃል በቃል ባይሰሙም ኢትዮጵያ ውስጥ በሃይማኖት መካከል ልዩነት በመፍጠር ህዝብ እርስ በርሱ እንዲጫረስ እየተሰራ ስለመሆኑ ይናገራሉ። እኚህ መምህር እንዳሉት ቤተክርስቲያንን አመራር አልባ አድርጎ በመሳል የእምነቱ ተከታዮች እንዳይታዘዙ የማድረግ ስራ በዘመቻ እንደሚሰራም አመልክተዋል። አካሄዱ ቤተክርስቲያኒቱንም ተከታዮቹንም አገርንም ዋጋ እንደሚያስከፍል አስጠንቅቀዋል። ያለችውን ቤተክርስቲያን በማክበርና በቅርብ አብሮ በመስራት ስህተትም ካለ እንዲታረም ማድረግ እንጂ በደቦ ተቋሚቱን ለማፍረስ በፍትህ ስም መረባረብ መጨረሻው አጉል እንደሆነም አመልክተዋል። ስማቸውን ለጊዜው መግለጽ ያልፈለጉት በደፈናው መፈረጅ ባለመፈለጋቸው እንደሆነ ያመለከቱት እኚሁ መምህር በኢትዮጵያ ተቃዋሚ ያልሆኑ ታዋቂ ግለሰቦች ራሳቸውን መሆን ወይንም
መካከለኛውን ስፍራ ሲይዙ እንደሚፈረጁ ፍረጃው ዘመድና ቤተሰብ ሳይመርጥ በጅምላ እንደሆነ በተደጋጋሚ የታየ ጉዳይ መሆኑንም አስረድተዋል። ይህ በዘመቻ የሚካሄድ ፍረጃ በርካቶችን በአገራቸው ጉዳይ ዝም እንዲሉ ጫና እንዳደረገባቸው አመልክተዋል። በቅርቡ ከአዲስ ሪፖርተር ጋር ሰፊ መረጃ በገሃድ እንደሚቀያየሩም አመልክተዋል። በተደጋጋሚ በአርሲ የተፈጸመውን የንጹሐን ዜጎች ግድያ አስመልክቶ የገዳዮች ማንነት እንዲጣራ የማይፈልጉ መኖራቸውን ገዳዩ ሲነሳም ለምን ተጠየቅን በሚል የሚቆጡ የፖለቲካ ፓርቲዎች እንዳሉም ጠቅሰን መጻፋችን አይዘነጋም። እኚሁ መምህር በተመሳሳይ ስለ ገዳዮች እንዲነሳ የማይፈልጉ ባልደረቦች እንዳሏቸው ገልጸዋል። ዓላማውም ገዳዮቹ ከታወቁ የንጹሐን ግድያ ለፖለቲካ አጀንዳነት ወይንም በሳቸው አባባል ለራሳቸው ፍላጎት እንደማገዶ ለመጠቀም ስለማይመች ስለሟቾቹ እንጂ ስለ ገዳዮቹ ማንነት ማንሳት አይወደድም። ይህን በትክክል ያየሁት ልብ የሚያዝንበት ጉዳይ ነው ሲሉም ይገልጹታል። ከአሜሪካ ለኢትዮጵያ የትግል ስልት የሚጠቀሙላት በሃይማኖት መካከል በተመሳሳይ እምነት ውስጥ ልዩነት በመፍጠር አመጽ እንዲነሳ እቅድ የያዙት ቡድኖች በተለይም በኦሮሚያ ረብሻ እንዲነሳ የቀድሞውን የድምጻችን ይሰማ አስተባባሪ ለእቅዳቸው መሳካት ለመመልመል እየተንቀሳቀሱ መሆኑም ታውቋል። ይህንን የገለጹት የአብሮነት አባል እንዳሉት ተጠቃሹ የድምጻችን ይሰማ አስተባባሪ ምልመላ ስለመቀበሉና አለመቀበሉ የታወቀ ነገር የለም። ይህ በእንዲህ እንዳለ በአንዳንድ ማህበራዊ ገጾች የአርሲ ንጹሐንን ግድያ አስመልክቶ አንዳንድ እንቅስቃሴዎች መጀመራቸውን የሚያመለክቱ ምስሎች እየተሰራጩ ነው። የሚታወቁ ሰዎችና የሃይማኖት መምህራን ገጽና ስም በመጠቀም የሚሰራጩ ምስሎች የገለጹት ባለቤቶችና ምስላቸውን የእንቅስቃሴ መሪዎች እንዲጠቀሙ ስለመፍቀዳቸው የሚታወቅ ነገር የለም። አንዳንዶቹን ለመጠየቅ ቢሞከርም ሊመልሱ የሚወዱ ሆነው አልተገኙም። የኢትዮጵያ የእምነት ተቋማት ከተለያዩ አካላት ባዋቀረው አጣሪ ኮሚቴ አማካኝነት የደረስንበትን የመጀመሪያ ሪፖርት ሲያቀርብ ጉዳዮቹ የሸኔና የፋኖ ታጣቂዎች እንደሆኑ የመሰከሩ መኖራቸውን አንዳንዶቹም የገዳዮቹን ማንነት እንደማያውቁ መናገራቸውን በሪፖርተራችን ማስታወቃቸውንና የምርመራውን ሙሉ መረጃ በቅርቡ ይፋ እንደሚሆን መናገራችን አይዘነጋም። ይህንኑ ሪፖርት በመቃወም በውጭ የሚኖሩ ሚዲያዎች ሪፖርቱ ተባይነት እንዳይኖረው በተደጋጋሚ ሲያስታውቁ መክረማቸው የሚታወስ ነው። ክቡራን ቤተሰቦቻችን ለዛሬ እዚህ ላይ ያበቃን። አስተያየትና ጥቆማ ካላችሁ በአድራሻዎቻችን ላኩልን። አዲስ ሪፖርተርን በፌስቡክ፣ በቲክቶክ፣ በቴሌግራም እና በኢንስታግራም ገጾቻችን ይከታተሉ። ዘወትር ቻናላችንን ላይክ ማድረግ መከተልን አይዘንጉ። ዘወትር ቅድሚያችን ኢትዮጵያ ናት። በመረጃ ጥራትና እውነት ላይ እንለካለን። ጤና ይስጥልን።